ሞት የሰው ልጅ ትልቁ ምስጢርና የመጨረሻው እውነት ነው። ዛሬ ግን ይህ እውነት እጅግ ከባድ ሆኖብናል። በዚህ የፈተና የጭንቀትና የመለያየት ዘመን ውስጥ ከወገንተኝነት በጸዳ መልኩ በፍቅርና በእንባ ሲያጽናናን የነበረውን መምህር አጥተናል። እኚህ መምህር ዝም ብሎ ቃላትን ብቻ የሚደረደሩ መምህር አልነበሩም። የሰው ልጅ የተሰበረ ስነ ልቡና የሚጠግኑ የነፍስ ጠጋኝ መምህር ጭምር ነበሩ። የካቲት 29 ሌሊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቅ መምህር የሆኑት መምህር ዘላለም ወንድሙ ከዚህ ዓለም ድካም ማረፋቸው ተሰማ። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ እንደሚለው የሐዋርያው ቃል መምህራችን አገልግሎታቸውን ፈጽሞ ወደ አምላካቸው ሄደዋል። ዜናው የብዙዎችን ልብ የሰበረ ቢሆንም የእሳቸው ማረፍ ግን ትልቅ መልእክት ጥሎልን አልፏል። እሳቸው የሰው ልጅን ውስጣዊ ባዶነት በጥልቀት ይረዱ ነበር። የዘመናችን ሰው በቁሳቁስና በገንዘብ ወዳድነት ቢሞላም በመንፈሱ የተራበ መሆኑን አይተዋል። ለዚህም ነው ስለ ሰላም ሲሰብኩ እንባቸው ቀድሞ የሚፈሰው። እሳቸው ሲያለቅሱ የእኛም የድንጋይ ልብ አብሮ ይፈስ ነበር። ከምድራዊ ወገንተኝነትና ከዘር በላይ የሰው ልጅ ሁሉ በንስሐ አንድ እንዲሆን ዘወትር ያስተምሩ ነበር። በዚህ የፈተና ዘመን እውነተኛ መጽናናት የሚገኘው ወደ ፈጣሪ በመትጋት ብቻ መሆኑን በተግባር አሳይተውናል። መምህር ዘላለም በሥጋ ቢለዩንም ያስተማሩት የፍቅር የትዕግሥትና የንስሐ ትምህርት ግን በልባችን ታትሞ ይኖራል። የእሳቸው ማረፍ ለእኛ ትልቅ ትምህርት ነው። ጊዜያችን አጭር መሆኗን፣ በዚህች አጭር ጊዜ ውስጥ ግን ማፍቀር፣ ማዘን እና ለሌሎች መትረፍ እንደምንችል ሕያው ምስክር ናቸው። መምህሩ በምድር ላይ የዘሩት የፍቅር ዘር አሁን በእኛ ልብ ውስጥ ሊያድግ ይገባዋል። ፈጣሪ ለመምህራችን ነፍሳቸውን ከአብርሃም ከይስሐቅና ከያዕቆብ ጋር ያሳርፍልን። ለወዳጅ ዘመዶቻቸውና ለመላው ቤተ ክርስቲያን መጽናናትን እንመኛለን። ተወዳጆች፣ ከመምህር ዘላለም ትምህርቶች ውስጥ ዛሬም ድረስ በልባችሁ የሚሰማው የማትረሱት ትምህርት ወይም ቅጽ የቱ ነው? ከስር ኮሜንት ላይ አካፍሉን። እግዚአብሔር የሁላችንንም መጨረሻ ያሳምርልን። አቤቱ አምላካችን ልዑል እግዚአብሔር ሆይ፣ አንተ የሕያዋን እንጂ የሙታን አምላክ አይደለህምና በምድር ላይ ስምህን የሚያከብሩ ፍቅርህን የሚሰብኩ እና ሕዝብህን በእንባ የሚያስተምሩ የነበሩትን የመምህር ዘላለም ወንድሙን ነፍስ በጻድቃንና በቅዱሳን ማደሪያ ከአብርሃም